let's go ኦኬ ፓርክ እናያለን አሁን let's go ኦኬ እችኛዋ አደጋ ምናምን ቢያጋጥማችሁ እንትን ፕረስ ታርጓትና ገዛ ታገኛላችሁ ማለት ነው 911 እንደማለት ማለት ነው ስለዚህ እስኪ እዚህ እንትን አለ የዚህ ታሪክ የእንትኑ እንዴት እንደተሰራ ብዙ አይታይም የሆነ አይታይም ግን አያችሁት እዚህ ላይ ባዶ ነበር ይሄ ቦታ እዚህ ላይ የሚታይ ከሆነ አላውቅም ግን ሲሰራ ይሄ ወደዛ በኩል ወደዚህ በኩል ያለው ባዶ ቦታ ነበር እርሻ ነበር ማለት ነው እንዴት ልበል እንትን ነበር ባዶ ቦታ ነበር እርሻ ነገር ነበር ባዶ ነበር ማለት ነው እችን እንትኗ ያዋት very simple beautiful እዚህ አንድ ቀሚስ ትተዋል እችም ታይት ነው ከዛ ሊትል ሰው እንደዚህ ወክ እያደረገ ነው በዛ በኩል መሄድ ነበረብኝ በቃ ይሄ ነገር በጣም ትልቅ ነው በቃ ኦኬ ትልቅ ነው በጣም ትልቅ ስል በጣም ትልቅ ነው አሁን ሽማግሌው አሁን ያያችሁ ከውሻው ጋር ወክ ያደረገ ነው በዛ በኩል እናቶች አሉ ልጅ ያጫወት ነው ሌላ ከፊት ያለ ማለት ነው እንትን ማንኛው ፓርክ ኦኬ ሰውየው ሄዷል ለዲሴብል እንትን ምቹ መሆን አለበት አሁን እኛ ጋር ፓርኮቹ ቬሪ ቢዩቲፉል ቆንጆዎች ናቸው ግን እንትን ይበዛበታል ደረጃ በጣም ነው ደረጃ የሚበዛው አሁን ከከተማ በዚህ ሁለተኛ መግቢያ አለ ከከተማ ቆሻሻ መጣያዝ ያለ ያኛው የመጣበት ነው በጣም እንትን አይደለም ለዲሴብል ሙከራዎች አሉ ግን እንትን አይደሉም በጣም ሙቻ አይደለም አይመቹም አሁን እቿን አያዋት ክብ ናት ክብ እንደዚህ ክብ ትሄድና ሁሉም ቆሻሻ መጣያ ይታያቸዋል ከአንድ መቀመጫ በኋላ እንደምታዩት ነው አሁን እዚህ አንዱ ትለዋል ቆሻሻ መጣያ ያለ ከአንድ መቀመጫ በኋላ የሚጣልበት አለ ማለት ነው ቆሻሻ መጣያ ያለ እንደምታዩት ንጹህ ነው ምንም ቆሻሻ ያለው ማለት ነው እዚህ አንዳንድ ነገር ማድረግ ይቻላል ልጆች ምናምን የሆነ ኢንተርቴይንመንት ነገር አሁን ሙዚቃ የሚችል ምናምን ሰው ቢሆን እዚህ እንትን ማለት ይችላል እዛ ሆነ ፐርፎርም ሊያደርግ ይችላል እንደምታዩት ነው እንትኗ ፀሐይ ስለሆነ ሌላ ኦኬ ይሄኛው በዛ በኩል የመጣበት የሱ ተቃራኒ ነው የሶስተኛው መግቢያ አለ ሶስተኛው መግቢያ በነገራችን ላይ ሌሊት ሲሆን እንትን ይዘጋል ኦኬ ኦኬ አሁን የምታዩት ይሄኛው የመጀመሪያ ብላክ ኳስ የተጫወተ ማለት ነው እዚህ ሀገር ኢዝ ዘ ፈርስት ብላክ የመጀመሪያ ጥቁር ኳስ ተጫዋቲ ማለት ነው የምታዩት this is the first black player okay let's go to the park የመጀመሪያ ብላክ ተጫዋቲ ነው ሐውልት አሁን ብዙ ሰው እኔ አዲስ አበባ ላይ ሐውልት ለምንድን ነው የሚቀመጠው ሐውልት በዛ ምናምን ይላል
ሐውልት በጣም አስፈላጊ ነው። የሰራ ሰው ቴንኪዩ ማለት አለብን። የሰራ ሰው ቴንኪዩ ማለት ካልቻልን ሌላ የሚሰራ አናበረታታም። ስለዚህ የተለያዩ ሰዎች መንግስት ብቻ ሳይሆን የተለያዩ ሰዎች ይሄን ሰው ይገባዋል ሐውልት እንስራበት እዚህ ቦታ ብናስቀምጥ ፍቀድልን ብሎ እንትን መንግስት እየጠየቁ ሐውልቶች በብዛት እንትን ማለት አለብን። ኦኬ ጆን ጆከር ክሮን ኦኬ እዚህ ማናዘር ሐውልት አለ። ወታደሮች እኔ ከሁሉም በላይ ወታደሮች መከበር አለባቸው። ወታደሮች ደሞዝ ሳይከፈላቸው ነው የሚሰሩት። የነሱ ደሞዝ አይደለም፣ ምክንያቱ ህይወታቸው ነው እንትን የሚሉት። እዚህ እንደምታዩት እነዚህ አሁን ተተክለዋል። አሁን ትንሽ ቆይተው አበባ ያወጣሉ። አዲስ የተተከለ ነው። እንትን ሲል እዚህ ማስታወሻ አለ። ይሄኛው ለወርልድ ዎር 2 ሳፈሪን ላደረጉት ለተሰዉ ወታደሮችም እና ለህዝቡም ጭምር ማስታወሻ ማለት ነው። እዚህ ኦኬ። በዚህ በኩል ያለ ወንበር በጣም ብዙ ወንበር ነው ያለው። በጣም ብዙ ወንበር ነው ያለው እዚህ። ኦኬ ሽንት ቤት አለ እዚህ እንደምታዩት። ሽንት ቤት የወንድ ሽንት ቤት፣ የሴት ሽንት ቤት፣ የዲሴብል ሽንት ቤት አለ። አካለ ስንኩል ወይ አካለ ጎደሎ በፈለጋችሁ ጥሩት። ለዲሴብል ፒፕል የሚሆን ሽንት ቤት አለ። ቆንጆ ሽንት ቤት ማለት ነው። ክፍያ ያለውም ነፃ ነው። የሚያጸዳ ሰው አለው፣ ያጸዳል። ፓርክ ሂደህ ሽንት ቤት መክፈል አለበት ብዬ አላስብም እኔ። ብዙ ካፌዎች ምናምንም መኖር የለባቸውም ብዬ ነው ማስበው ከተቻለ። ምክንያቱ አሁን ኦኬ እዚህ አልጋ አለ። ይሄ ነገር በነገራችን ለአሳ በጣም ጥሩ ነው። ይታያችሁ ከሆነ ግን የራ ትንሽ ፏፏቴ ነገር አለች እንትን ኦኬ። በዚህን ጋር ልሄድና ኦኬ በቀኝ በኩል ሄድ። እንደምታዩት ነው ወንበር አለ። በቂ ወንበር ነው ያለው። በጣም ብዙ በር ነው። ሰርፕራይዝ ምን እያልኩ እንደነበር ራሱ ጠፍቶኛል። ሶሪ። ኦኬ ሀሳቤ ሰብሰብ ላድርግ። ሶሪ ዲሴብል እያልኩ ነበር። ዲሴብል ፒፕል ማለት አካል ጎዶሎ ማለት እኔ ሽማግሌ ሲሆን የሽንት ቤቷ ናተች ዝግ ይመስላል። ኦኬ እዚህ የሸራተን አይመስልም? የኛ ሸራተን ላይ ያለው እንትኑ ማለት ነው። ሳረጅ ዲሴብል ሆናለሁ ማለት ነው። ዲሴብል ሆናለሁ ማለት ልክ ስታረጅ አካልህ እየደከመ ነው የሚሄደው። ስለዚህ እንትኑ ምቹ መሆን አለበት። ደረጃዎች በጣም ነው የሚበዙና ኦፍኮርስ ይገባኛል። አዲስ አበባ ትንሽ ያለው የእንትኖ ከፍ ያለ ነው። ከፍ ያለ ቦታ ነው የምትገኘው ግን ቢሆንም በተሻለ መጠን አሁን ከፍተኛ እንትን ነው ወደ እንትን የምንለው ከፍተኛ በጣም ከፍተኛ እንትን ነው። እስኪ ነገር ልሞክር ያላችሁ በጣም ከፍተኛ ነው እንትን ነው። ኦኬ ማለት ያለው የለውም። አላ በጣም በከፍተኛ አፈር ነው ወደ ውጭ የምታስወጣ ማለት ነው። አሁን ያንን አፈር በተቻለ መጠን እየተደለደለ ከተማዋን እንትን ማለት ይችላል፣ ሊቀንስ ይችላል።
ተራራዎቹ ምናምን ትንሽ ማስተካከል ይቻላል። ዲሴብል ግዴታ መሆን አለበት። ዲሴብል ማንም ሰው ሊሆን ይችላል። ጠቅላይ ሚኒስትሩም ቢሆን ሚኒስትሮችም ቢሆን ምንም ቢሆን ወታደሮችም ቢሆን ማንኛው ሰው በማንኛው ሰዓት ዲሴብል ሊሆን ይችላል። ዲሴብል ማለት አንዳንድ ሰው በጤና ምክንያት አደጋ ሊያጋጥም ይችላል። የተለያዩ ነገሮች ሊያጋጥም ይችላል። አደጋ ሊሆን ይችላል። አንዳንዴ ደግሞ ስትደክም ስታረጅ እንትን ይፈልጋል። ደረጃ መውጣት በጣም ይከብዳል። እችን ነገር በጣም ታምራለች። ልክ የሸራተን አይነት ያለው ስታይል ነው። እንደዚህ አይነት እኔም ሰርቼ ነበር ከዚህ በፊት። ኢዚ መስራቱ ከባድ አይደለም፣ ቀላል ነው መስራቱ፣ ግን ያምራል። አካባቢው ኦኬ ይታያቸዋል መሰለኝ። እንደምታዩት ነው። አዲስ ሪል ስቴቶች አሉት። ፓርኩም እየቆየም ቢሆን ቤቶቹን እንደምታዩት ነው። ፎቶ ላይ አይታይም እንጂ ባዶ ቦታ ነበር የኛ እና ሁሉ ጊዜ እኛ ስናስበው ችግር ያለባቸው ብቻ ነው እንትን ነው። ሌላ እናቶች እንደዚህ አሁን ከፊቴ ለፊቴ እንደምታዩት ሶሪ ልጆች ጋሪ መግፋት ሲፈልጉ አሁን የነበርኩባት ናት። ኦኬ እንደ ጋሪ ሲገፉ እንትን መሆን አለበት፣ ስትሬት መሆን አለበት። አሁን እኛው ከዚህ ሲወጣ ይሄ መንገዱ በዚህም ሁለት ሰው ሶስት ሰው የእንትኑ እኩል የእግረኛ እኩል ዝቅ ነው የሚለው ለአካለ ስንኩል ሳይሆን ሌላ ሰዎችም ጭምር እንትን ያደርጋል ማለት ነው። ኢንክሉድን ያደርጋል። እንደምታዩት ይሄ መኪና እንዳይገባ እንደዚህ ይህን ብረት ተደርጓል። ይሄ ብረት በነገራችን ላይ ዝቅ ይላል፣ ከፍ ይላል። አስጠሊታም አይደለም። መኪናዎች እንዳይገቡ እንትን ይላል፣ ይከላከላል። ሌላው እዚህ አሁን አዲስ አበባ ላይ አሁን እንትን የምታዩት ነገር አለ። አሁን ምንድን ነው የሚባለው የኢሮፒያን ዩኒየን ላይ ያለው አሁን እሱ ብረት በጣም ነው የሚያስጠላ። ጭቃ እንትኑ ሶሪ እንትኑ በጣም ያስጠላል። የኮንክሪቱ እና ኮንክሪቱ እንትን ማለት አለበት። በዚህ መቀየር አለባቸው። አሁን ሰፈሩ ተሻሽለዋል። እንትን ግን እንትን ጥሩ አይደለም። ይህችን ቦታ ያው ሪል ስቴቶች እንደዚህ ቦታ ከፈት ማድረግ አለባቸው። ሪል ስቴት ከህንፃ ተያይዞ ነው የሚሰሩት። ይህ እንደምታዩት የዚህ የቤቶቹ እንትን ነው አካል ነው። እንደምታዩት ግን ከፈት ያለ ነው። ይሄ ቦታ አለው ማለት ነው። መንግስትም ለግሪን ኤሪያ የሚሆን እንትን ማስከፈል የለበትም። አሁን ለፊት ያለው አየችሁት፣ ልጅ አላቸው። ሰውየውም እንትን ይዘዋል፣ ምንድን ዱላ ይዘዋል። ምንድን ነው ስሙ ጠፋብኝ። ለሁለቱም ሙጭ ነው ማለት ነው። አያስቸግራቸው፣ ሁለቱም መሄድ ይችላል። ደረጃ ያለ ማለት ነው። አይ ለንደን ለምን ለንደን እኮ ደረጃ ምናምን የለውም ምናምን ልትሉ ትችላላችሁ። ግን ካልተሰራ የትም ሀገር ቢሆን ተራራ ነው። ኦፍኮርስ እኛ የተራራ ሀገር ነን። ያን ደግሞ እንትን ማለት አለብን፣ ማሳመር አለብን ማለት ነው። ከፈለግን እንችላለን። ሁለተኛ እንትን ደረጃ ስትወርድ እንትን የለም። ደረጃ በምትወርድበት ሰዓት አያችሁት። አሁን ያኛው ፓርክ ጨረስና እዚህ ሌላ ፓርክ አለ። እሺ መግቢያ አለው የለውም አላውቅም። ግን ኦኬ ይሄኛው እንትን ነው፣ የከተማ ግብርና ነው። እንደምታዩት ትንንሽ መሬት ይሰጥህና ኦኬ ሰፊ ቦታ እንደምታዩት የከተማ ግብርና ነው። የከተማ ግብርና ማለት ቦታ ይሰጣችሁና ትንሽ ቦታ እንትን ማለት ትችላላችሁ። እዛ የፈልጋችሁ መዝራት ትችላላችሁ። የከተማ ግብርና የሚባለው ማለት ነው። አሁን እዚህ
ድንች ይታየኛል፣ እዛ ሽንኩርት ይታየኛል። እንትን ማለት ምንድን ነው ሜዝ አለ፣ ሽንኩርት፣ ቲማቲም ይታየኛል። አሁን እቺ አይታያቸው አላውቅም፣ ግን 4 ማዕዘኗ የአንድ ሰው ናት ማለት ነው። እቺ አሁን እቺ የምታያቸው የአንድ ሰው ናት ማለት ነው። 4 ማዕዘኗ የተለያዩ ሰዎች እንትን ያልቃል፣ ከተማ ግብርና እንትን ይሉበታል ማለት ነው፣ ይሰሩበታል። እና ቪዲዮአችን እዚህ እንጨርስ። የከተማ ግብርና እንትንም ነው አክቲቪቲ። አሁን ትልልቅ ሰዎች ምናምን አክቲቪቲ ያደርገው ወጥቶ ለመግባት ይጠቅማቸዋል። እንትኑም ባያስፈልጋቸውም የቲማቲም የሽንኩርት ችግር የለም እዚህ ሀገር፣ ሁሉም ነገር ይመጣል። ግን ወጥቶ ምናምን የኔ ጎረቤት አሁን ፓኪስታን ናቸው አላቸው እንደዚህ ና ትሄዳለች ምናምን፣ አንዳንዴ ይዛ ትመጣለች ምናምን፣ ሰጠናለች የተለያዩ ነገሮች። መልካም ቀን።